እንደምሰራው ይሄን ቪዲዮ ራሱ አላውቅም። ኧረ ቆፍጠን በል ከኔ ጋር አይደለም እንዴ አንተ? አይ ቤተሰብ እኔ ነኝ እኮ ነኝ። ሌላ ሰው መስያችሁ ከሆነ እንዳትሳሳቱ። ምን ነኝ? ዘሩ ቀለጠ አለ ጥርሴስ ልማዴ ነው አይኔን አትንኩብኝ ያለው አርቲስት ትዝ አለኝ። እናንተ ብላችሁ ደግሞ በቤት ሰራተኛ ሙድ መያዝ ጀምራችሁ። ሌላው የቅርጋሽ ብሩክ ወንዱም ፍጹምን ወደ ሴትነት ቀይረህ የሴት ካራክተር የቤት ሰራተኛ ሴት ካራክተርን ሰተህ ሀይሚን ለማናደድ የሄድክበት መንገድ ትክክል ነው? ለእኔ ኖርማል አይደለም። በዛ አጋጣሚ የኖርማል ቻለንጅን እኔ ተቀላቅያለሁ። በጣም የምንወዳት የምናከብራት የምንንሰፈሰፍላት ትንሽዬዋ ቆንጅዬዋን ሀይሚን ለማናደድ የሄድክበት መንገድ አቶ ብሩክ ማነሽ ፍጹም ሁለታችሁም አልተሳካላችሁም። ሀይሚ ትናንትና ብሩክ ይዞት በመጣው የፕራንክ ቪዲዮ ላይ ፕራንክ አልደረገችም፣ ግን የእነሱን ስሜት እንደው ሞራናቸውን ለመጠበቅ ብላ ትንሽ አክት አድርጋለች። በማን ላይ? በፍጹም በቤት ሰራተኛዋ ላይ። ፍጹም ወንዲት ከወንዲነት ወደ ሴትነት ተቀየር። ዋው ኖርማል አይደለም ይሄ ለኔ። የሴት ልብስ ለብሰህ ሴት መስለ መምጣት ኖርማል አይደለም። ሀይሚ ግን ትችላለሽ። ከእውነት ጋር ሁሌ ትሞቻለሽ። ማስመሰል፣ መዋሸት፣ ሰው ብቼን ይቶኛል የሚባል ነገር በህሊናሽ የለም። ለዛም ነው የምወድሽ። ለሞራናቸው ብላ ፕራንክ የተደረገችውን ፓርት አብረን ነው ፍጹም ነኝ ቤተሰብ ነው እንዴ? ምንድነው የምታባብላት እንዴ? መብት ያደርግ እንዴ? እኔ እንድትወጣ አልፈለኩም። ተመቸዋት። ጀመረን ያልፈልግም እኔ በጣም ነው የወደድኳት። ቅመሜ እኔ በጣም ነው የወደድኳት። እንግዲህ ይዘጋ ነው ሀይሚ ጋሽ ብሩክና ሰራተኛዋ ፍፄ ፕራንክ እያረጓት እንደሆነ ያወቀችው። ምክንያቱም ጋሽ ብሩክ እንደው ለጠቅላላ እውቀት እንኳን የት ሀገር አሰሪ ነው አንድ ሰራተኛ ሲያመጣ በአንድ ቀን የምትመቸውና የምትወደው ለጠቅላላ እውቀት እንኳን ይህ ንግግርህ ኖርማል አይደለም። ግን ሀይሚ ነቅ ያለችብህ እዚች ፓርት ላይ ነው እና ለሞራናችሁ ብላ የተለያዩ አክቶችን አድርጋ እንግዲህ ፕራንክ ተደርጋለች። እንቀጥል። ታክዜና ለራስ ምንድን ነው የምትለው? ምንም አይደለም። እግዚአብሔርን እመታለሁ። ሌላው እንግዲህ ሀይሚና ብሩኬ ማስተካከል ያለባቸው ወይም እነሱ ራሳቸው ይሄን ቻለንጅ መቀላቀል ወይም ማድረግ ያለባቸው ወይም ካልሰሙም እንዲሰሙ መደረግ ያለበት ኖርማን የሆኑ ነገሮች ሁሉ ኖርማን እንዳልሆኑ ከአሁን በኋላ እኔ በእያንዳንዷ ቪዲዮ ላይ የቤት ውስጥ ሲሰሩ ኖርማን ያልሆኑ ነገሮችን ሳይ ከመናገር ወደ ኋላ አይደለም። ስዕል አድኖ ከጎናችሁ ከባክግራውንድ ምናምን አድርጋችሁ ማርያምን ጊዮርጊስን ስላሴን እያላችሁ የምትሰሩትን ስራ እንድታቆሙ በዛው አጋጣሚ መናገር እፈልጋለሁ። ሌላው እንግዲህ በተለይ ኢትዮጵያ ውስጥ ለቤት ሰራተኛ ያላቸው አመለካከት በጣም የተለየ ነው አሉ። አንዳንድ ቤትማ ሶፋ ላይ የቤት ሰራተኛ ጭራሽ መቀመጥ አይቻልም፣ አይፈቀድለትም አሉ። ታስታውሱ እንደሆነ አዲስና ቃል የሆነ ቪዲዮ ሲሰሩ ቃል በቤት ሰራተኛዋ ላይ ያደረገችው አክት ነበረ። ግን በዛ ላይ ስንት ሰው እንደዘመተባቸውና በአባይ ቲቪ ላይ ቀርበው በመላው የኢትዮጵያ ሕዝብ እንዲሰማቸው የማዳም ቅመሞችን ይቅርታ እንዳሉ ሁላችሁም ታስታውሳላችሁ። እናም ትናንትና ሀይሚና ብሩኬ ይዘውት በመጡት የፕራንክ ቪዲዮ ላይ በቤት ሰራተኛ ላይ ሙድ መያዛችሁ ለእኔ ኖርማል አይደለም። ሌላው ዘጋ እንግዲህ እንደምታው ሀይሚ ስሜት አይሆና ቤት ሰራተኛዋ ላይ ማለትም ጋሽ ፍጹም ላይ ውሃ በብርጭቆ ስትደፋባትና ስታንቋሽሽ ታይታናል። እናም ጋሽ ብሩክ እንደዛ አይነት የፕራንክ ቪዲዮ ይዘት ትመጣ ምናልባት የሆነ ነገር ኢንፎ የሚያስተምራቸው ነገር አለ ብለ ፕላስ ደግሞ ሀይሚ ለማናደድ በህክበት መንገድ ላይ ኖርማል ያልሆኑ ነገሮች እንዳሉ ማሰብ አለበት። ዘጋ ሰው በመሆኗ ብቻ ልትከበር ይገባል። ፕላስ ደግሞ አለባበሷ ከደበራችሁ ቡልቅቅ ያለ እንደ አረብ ሀገር የማዳም ቅመም እንደምገዛልን ልብስ የመግዛት ግዴታችሁ እናንተ ናችሁ እንጂ እሱ አይደለችም። ብቻ በአጠቃላይ ትናንትና በተለቀቀው ቪዲዮ ላይ የሚያዝናኑም የሚያስቁም ግን ደግሞ ኖርማን ያልሆኑ ንግግሮችም አክቶችም አይቼበታለሁ እና ሀሳቤን ጠቅለል አድርጌ ሸር አረጋችኋለሁ። ግን ሸር ሳረጋችሁ በጥሩ መንገድ ተረዱት፣ ወደ መጥፎ እንዳትቀይሩት። ተከተሉኝ። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? ያው እኔ ሁሌ በዚህ ሰዓት ብመጣ ይሻለኛል፣ ሲመቸኝ እንደው አፌም እንዲከፈት ማለት ነው። እና ለማንኛውም ትናንትና ሀይሚና ብሩኬ አንድ ዘና የሚያደርግ ቪዲዮ ይዘው መጥተዋል። ሀይሚ ሁላችንም እንዳየ ነው ብሩክን አብረን እንደር የሚል ፕራንክ አድርጋው ነበረ። ለዛ የመልስ ምት ትናንትና ደግሞ ብሩክ ሌላ ሀይሚን ፕራንክ የሚያደርግ ቪዲዮ ይዞ መጥቷል። በመጀመሪያ ግን ማለት ነው እውነት ስነግራችሁ ሀይሚና ብሩኬ የሆነ ነገር ትምህርት ለማስተማር ብለው ይዘው ሲመጡ ማለት ነው መማር የሚፈልግ ይማርበታል። መማር የማይፈልግ ወይም ያን ላይፍ አሳልፎት ያለፈ ሰው ደግሞ እንጂ አድርጎት ያልፋል። አንድ አስረግጬ የምነግራችሁ ነገር ቢኖር እዚህ ጋር እውነት ዛሬ ስነግራችሁ ለሀረብ ሀገር ሴት ምንም አይነት ትምህርት ልሰጧቸው አችሉም። ማንኛውም ቦታ ብትሆኑ ማንም ብትሆኑ
እኛ እንደ ወርቅ የተፈተንን ልጆች ነን። ሀረብ ሀገር ያለች ማንኛውም ብትሆን በብዙ ነገር የተፈተነች ነን። እኔ ራሴን ወክዬ ስነግራችሁ እኔ ኢትዮጵያ ሆኜ ስማር ማለት ነው ኢትዮጵያ ሆኜ በምኖርበት ሰዓት ስማር ቀጥታ ወደ ትምህርት ልገባላችሁ ነው። ከሩጫ የተነሳ ሪፎርሜን ለማጠብ ይከብደኝ ነበረ። ሪፎርሜን ብቻ ነው ማጥበው፣ ሌላ ምንም ነገር አልሰራም። ከሀገር ከወጣው በኋላስ ጽዳት ማጽዳት፣ ምግብ ማብሰል፣ ልብስ እንዴት ማጠብ እንዳለብኝ፣ ልብስ እንዴት መተኮስ እንዳለብኝ፣ እንዴት ልብሶችን አጣጥፌ ማስቀመጥ እንዳለብኝ፣ ከዛ ሁሉ ውጭ ደግሞ በእምነቴ በጣም ጠንካራ እንድሆን አጠቃላይ ሙሉ እውቀት ያገኘሁት በስደት ላይ ነው። ምክንያቱም ኢትዮጵያ ሆኜ ትምህርትና ትምህርት ብቻ ነበር ትኩረቴ። ፈጣሪ አልፈቀደም እንጂ በትምህርቴ በጣም ጎበዝ ነበርኩ። በዛ አጋጣሚ ግን አልፈቀደም። ይሄው የማዳም ማናጀር ሆኜ ቁጭ አልኩ። ኢትዮጵያ እናቴን አንድ ቀን ልብሷ ሳላጥብላት፣ አንድ ቀን ለእሷ ሳላገለግልላት፣ ይሄው አረብ ሀገር 18 ሰዓት ለአረብ ሀገር አገለግላለሁ። በዛ አጋጣሚ ሀይሚና ብሩኬ የሆነ ትምህርት ብላችሁ ይዛችሁ ለምመጡት ያው መማር የሚፈልግ ያንን ላይፍ ያላሳለፈው ወይም እውቀቱ የሌለው ይማርበታል። እውቀቱ ምንም ነገር እንግዲህ እውቀት ያለው ደግሞ እንደ አሁን እኔ ፈታ ነው የምለው በነሱ። ምክንያቱም ተጣላም ብለው ራሱ አምርረው አልቅሰው ሲመጡ ድራማ እንደሆነ በደንብ ስለማቅ ማለት ነው። ፈታ ነው የምለው፣ በፕራንካቸው ፈታ ነው የምለው፣ ኢንጆይ ነው የማደርገው። ግን በሚሰሩ ስራ ላይ ጀጅ ላረጋችሁ እችላለሁ አውቄ። ለማንኛውም እንግዲህ ሀይሚ ብሩኬን ፕራንክ አድርጋው ነበር አብረን እንደር ብላ። በዛ ፕራንክ ላይ የተለያዩ ሰዎች ይህ ሁላችሁም የራሳችሁን ሀሳብ ሸር አድርጋችኋል። እኔ ግን እላችኋለሁ እንደነዚህ አይነት መታመን 2 ዓመት ሙሉ አንድ ቤቱ ሲኖሩ አንድ ቀን ሳይሳሳቱ 2 ዓመት እንድፍን ማድረጋቸው እነሱን ካላደነኩ እኔ በጣም በቃ የሆንኩ ሰው ነኝ ማለት ነው። እኔ በጣም ነው የማደንቃቸው። እኔ በቃ በነሱ ኤጅ ላይ ሆነው ያሳለፉ ሰዎች፣ በነሱ ኤጅ ላይ ያላችሁ ሰዎች ትረዱኛላችሁ። ይበል የሚያስብል ነገር አለን። ኧረ ወይኔ አቤን ያዘኝ። ለማንኛውም ብሩክ ደግሞ ትናንትና ሀይሚን ፍራንክ ሊያደርግ ሰራተኛ ይዞ መጣና ሀይሚዬ በዛ አጋጣሚ አንድን ሰው በመሆኑ ልታከብሪው ግድ ይላል። ይኖዋት ሰራተኛ ነው። በሙሉ ኦዲየንሶችሽ ሰራተኞች ናቸው። ሰራተኞችን ግዴታ ማክበር ግድ ይልሻል። ብሩክ ደግሞ ሀይሚን አታክ የሚያደርግ ነገር አታንጣ፣ በግ አምላክ አታንጣ። አሁን ሰራተኛ ብሎ ለሀይሚ ይዞላ ሲመጣ ያችን ሰራተኛ በጣም ነው ሀይሚ ያጣጣለቻት። ምን ዋቂጧ ምናምን አሳየሽ ሀይሚዬ፣ ምን አስቀናሽ? ሰው በመሆኗ ብቻ ልታከብሪያ ግድ ይላል። ምክንያቱም እኛ የቤት ሰራተኞች ነን። አረብ ሀገር ያለን እንደነዚህ ሪፎርም ለብሰን የማናቀውን ሪፎርም ለብሰን የምንሰራ ሰዎች ነን፣ የአንቺ ውድ የሆነ እህቶች። እና ማንም ይሁን ምንም ይሁን ሰራተኛ ብሎ ሲመጣ ሰው በሰውነቱ ልታከብሩ ግድ ይላል። ከዛ ውጪ አሁን ትናንት ይዛችሁ በመጣችሁት የፕራንክ ቪዲዮ ላይ የሆነ ስነግራችሁ ሀይሚ አውቃ ነው ፕራንክ የተደረገችለት። ምን ሰርታችሁ ልትበሉ ነው? ሲጀመር ሰራተኛ የምታመጣላት ብሩክ እንጀራ ቤት ውስጥ እንደማይጋገር እናንተ ራሳችሁ ነግራችሁና ከውጭ እየገዛችሁ ነው። ሌላ መኮረኒ፣ ፓስታ ምናምን ነው እንግዲህ የፈረንጅ ምግቦች ነው አብስላችሁ የምበሉት። እሱንም ተራ በተራ አብስላችሁ እንደምበሉ ሀይሚ ብቻ እንደማሰራ ራሳችሁ ሸራ አድርጋችሁልናል። እናም ትናንትና ብሩኬ ካሁን በኋላ ለእኛ ምግብ በማብሰል አትጎጅም፣ አንቺ ቁጭ ነው በቃ የምትይው። ይኸው ሰራተኛዋ ብሎ ቂጧን ወደዛ ዳሌዋ ምናምን ውጥጥር ያለ ሱሪ አልብሶ ፍጹምን አመጣ። ይሄ ትክክል አይደለም ብሩክ። ሀይሚን ይሄ አታክ ያደርጋታል። በጣም መጥፎ ነው። እንደዛ አይነት ፕራንክ ይዛ አትንጣ። እኛ ዳሌ ለማየት ነው እንዲ እናንተ ጋር የምንመጣው? ወይስ ሀይሚ የሆነ ነገር በሰራተኛ ላይ አታክ እንዳታደርግ ወይ የሆነ መጥፎ ነገር እንድትናገርና ሀይሚ ላይ ነጥብ እንዲያዝባት ፈልገህ አይደለም። እሷን ለማናደድ ሊሆን ይችላል። ግን ደግሞ ስታመጡት ምን ከኋላ ይመጣብናል ወይ ሀይሚ ላይ ምናምን የሚለውን ነገር አስብ ብሩኬ። ይሄ ላንተ ነው። ኖርማን ነው ብላችሁ ይዛችሁ የምትመጡት ነገር ካሁን በኋላ ኖርማን አይደለም። ሌላ ለሀይሚና ለብሩኬ የምታውቋቸው ሰዎች ሸር አድርጉላቸው። ስዕል አድኖ ከባክግራውንድ አድርገው ቪዲዮ የሚሰሩት አለ፣ የሆነ የሚማማሉት ነገር አለ። ካሁን በኋላ ኖርማል አይደለም። እኛ በጣም የምንወዳቸው የምናከብራቸው ኦዲየንሶቻችሁ ስህተታችሁን ካሁን በኋላ እንነግራችኋለን። እሸቱ ወይም ዶንኬ ቲዩብ ያስተላለፈው ምልክት አይታችኋል። ስዕል አድኖ ከባክግራውንድ አድርጋችሁ የምትጨፍሩ፣ የውሸት ስራ የምትሰሩ፣ አቴንሽን የሚስብ ነገር የምትናገሩ፣ እንደገና ደግሞ እምነት በልብ ነው በለፈለፈ አይደለም ምናምን የምትሉ ካሁን በኋላ ኖርማል አይደለም። እናም ያው በዛ አጋጣሚ ይሄ ልንገራችሁ ብዬ ነው። እናም ትናንትና ብሩክ ይዞት የመጣው የፕራንክ ቪዲዮ አይነፋም። ሀይሚ ፕራንክ አልተደረገችልህም። ሲጀመር ያስታውቃል፣ በደንብ ያስታውቃል። ሲቀጥል እንደዚህ ውጥጥር ያለ ልብስ አስለብሰህ ሀይሚን አናደህ አላስፈላጊ ቃላት እንድትናገርና እኛ ነጥብ በሷ ላይ እንድንይዝባት እንዳታረግ። ይሄ የሚያዝናና ቪዲዮ አይደለም። ሲቀጥል ደግሞ ሰው በሰውነቱ ብቻ ሊከበር ግድ ይላል። ሰራተኛ ስለሆነች እንደዛ ለዋ ላይ ውሃ ስደፋባት ምናምን ሀይሚ ስሜታዊ ሆና ሊሆን ይችላል። ንግግራቸው አክቷ ምናምን አናዷል ሊሆን ይችላል። ይሄን ያደረገችው ግን በእኛ ዘንድ ግን ሌላ ስሜት ይቀሰቅስብናል። ገባችሁ አይደለም? ከዛ በተረፈ ያው ብሩክ ይሄ ነገር አይነፋም።
ዘና ብላችሁ ፈታ ብላችሁ ልታልፉ ትችላላችሁ። ወይም እኛን ዘና ለማድረግ ወይም ሀይሚን ለማናደን ምናምን ይዘህ የመጣው ነገር በፍጹም ኖርማል አይደለም። እኔ ለእናንተ አላውቅም። ከዛ በተረፈ ደግሞ ሌላው አስተያየት ልስለ ፍጹም ወንድ ሆነህ እንደዛ ውጥር ያለ ልብስ ለብሰ መምጣት ነውር ነው፣ ኖርማል አይደለም። በቃ የዶንኬቲዩብ ቻለንጅ እኔ ራሴ ተቀላቅየዋለሁ። ወንድ ሆነ የወንድ አለባበስን ለብሳችሁ የምትመጡ ሰዎችን እኔ እቃወማለሁ። ፍጹም እንደዛ ለብሰህ የሰራተኛን አክት ለማንጣት አንድ የቤት ሰራተኛ ምን አይነት ልብስ እንደምንለብስ እንዴት ተሳቃ እንደምትኖር እኛ ላይፉን ስላሳለፍ ነው ለእኛ ልታስረዱ ናችሁ። ፍጹምና ብሩክን ነው የምናገረው። እንደዛ አይነት ውጥር ያለ ልብስ ለብሰን ሲያምረን ይቀራል። ምን አይነት ልብስ ለብሰን እንደምንሰራ እናንተ አታውቁም። ፕላስ ደግሞ እንደ የገጠር ልጅ በቃ ማንኛውም ሴት የገጠርን ካራክተር ይዛችሁ መታችሁ በገጠር ልጅ ላይ እኔ ሙድ እያያዙ ነው የሚመስለኝ። ሁል ጊዜ እንደዚህ ተሸፋፍናችሁ ምናምን ይዛችሁ የምትመጡት ነገር አይነፋ ምን ያስቀኝም። በቃ የንቀት ነው። እንደዛ ነገር ነው የምረዳው። እና ብሩክ ትናንትና ይዘው የመጣው ቪዲዮ አሁንም ደጋገምኩት፣ ኖርማል አይደለም። ገባህ አይደለም? ሀይሚ የሆነ ነገር ነጥብ እንድትጥል አትገፋፋት። አውቃችሁ ተነጋገራችሁ ሊሆን ይችላል። ሀይሚም በትናንቱ ፕራንክ ላይ ፕራንክ አልተደረገችም። ግን የሰራተኛ ምናምን ብለን ምን ሰርታችሁ ልትበሉ ነው እናንተ? ሌላ ሰራተኛ ይዛችሁ መጣችሁ በሰራተኛ ላይ ሙድ። ሲቀጥል ወንዱን የሴት አለባበስ አልብሰህ ውጥር ያለ ነገር አድርገህ ዳሌ ምናምን ዳሌ እኛ እንድናይ ነው። እኔ አልተመቸኝም። ምናልባት ዘና አድርጓችሁ ሊሆን ይችላል። ኖርማል አይደለም። እኔ አሁን እንደዚህ ብዬ የተናገርኩት ወይ ምናምን ሊደብራችሁ ይችላል። አይደለም። አሁን ሀይሚ ያደረገችውን አክት ተናዳ ውሃ የደፋችባትን ወደዛ ዘርበይ ምናምን ብላ ያመናጨቀቻትን ሌላ ሰው ላይረዳት ይችላል። ሀይሚ የሆነ ነገር ስሰራ ትናደዳለች፣ ስሜታዊ ትሆናለች። ድራማውን ተነጋግረው ከሆኑ የሚሰሩት አክት ውስጥ ትገባለች። በቃ ሆና ነው የምትሰራው። በዚህ መሀል ግን ሰው በመሆኗ ብቻ ልታከብሯት ትገባ። እንዴ ማንኛውም ሰራተኛ ይሁን እንዲ ሰራተኛ ቤታችሁ ቢመጣ እንደዚህ ነው እንዲ የምታቦሳቁሩት? እንደዚህ አይነት አለባበስ ነው እንዲ ያልብሳችሁ የቤታችሁ ሰራተኛ የምታሰሩት? የትኛው ቤት ኢትዮጵያ ታየኝ እኮ። በነገራችን ላይ ኢትዮጵያ ውስጥ ያሉ የቤት ሰራተኞች ሶፋ ላይ ራሱ መቀመጥ አይፈቀድላቸውም አሉ ጎበዝ። እኛ የአረብ ሀገር ማዳሞቻችንን በጣም ልናከብራቸው ልንወዳቸው፣ እንደ አንዳንዴ ስናናደዳቸው እንኳን ማዳሚ ይቅርበኝ የምንላቸው ማዳሞች ሊኖሩ ይችላሉ። ኢትዮጵያ ውስጥ እናንተ ሶፋ ላይ መቀመጥ አይቻሉም አሉ ሀብታም ቤት። አንድ ሰራተኛ የቤት ሰራተኛ ሶፋ ላይ መቀመጥ አይፈቀድላትም። እንዲህ በጣም ኖር ነው ለእሱ አይፈቀድም፣ አይነፋም፣ አይመጥናትም። ትንሽዬ የሆነ ኩርሲ ነገር ነው የሚዘጋጅላት የእውነት ስነግራችሁ። እና ለማንኛውም ለምን ተናደድሽ ምናምን ካላችሁኝ ብሩክ አንደኛ ወንዱን በቤት ሰራተኛነት አድርጎ ውጥር ያለ ልብስ አልብሶ ይዞ መንጣቱ በቃ አሁን ቲክቶክ ላይ የሚሰድቧችሁ ምናምን እነሱም ለካ ወደው አይደለም። ይሄ የሴቅ ልብስ ቀሚስ ምናምን የሚያስለብሷችሁ ወደው አይደለም። ይሄ የሚያዝናና ቪዲዮ አይደለም። እኔ በበኩዬ የሚያናድድ ነው። እና ብሩክ ይዘው የምመጣውን የፕራንክ ቪዲዮ አስብበት ማለት ወዳለሁ። የኔ ውድ ቤተሰቦች ይመታችሁ።